7 እንዴት በቀላሉ ፎርማት እንደምናደርግ ነው። ያው እዛ ላይ እንግዲህ በእንትን እንደጻፍኩላችሁ ስክሪን ላይ እንደጻፍኩላችሁ ያነበባችሁ በዛ መሰረት መስራት ትችላላችሁ። ካልፈለጋችሁ ደግሞ እኔ የምናገረውን እየሰማችሁ መስራት ትችላላችሁ። አሁን ኬብል እንሰካለን። ኬብል ከሰካም በኋላ ቮሊዩም ዳውን እና ስዊቹን እኩል እንይዘዋለን። ልክ ሲጠፋ ሁለቱም ጣታችንን ለቀን ቮሊዩም አፕ እና ስዊቹን እንደ አዲስ እኩል እንይዘዋለን። ልክ የሳምሰንግ ምልክት ሲመጣ ፓወሩን እንለቃለን። ፓወር በተኗን እንለቃታለን። ከዛ ሪከቨሪ ሞድ ሲገባ ድረስ ቮሊዩም አፓን ይዘን እንቀጥላለን። ልክ ሪከቨሪ ሞድ ሲገባ እንደምታዩት ዋይፕ ዳታ ወይም ፎርማት ሪሴት የሚለውን እሱ ላይ እናደርግና ፎርማት እናደርገዋለን። በፓወር ነው ኦኬ የምንለው። ቮሊዩም አፕ እና ዳውኑ ያው መምረጫ ናቸው ማለት ነው። ከዛ ከጨረሰ በኋላ እስኪከፍት ድረስ እንጠብቀዋለን ማለት ነው። እንግዲህ ቤተሰብ አዲስ ነን ብለናል። ሰብስክራይብ ያደረጋችሁ ፎሎ ላይክ እያደረጋችሁ እንግዲህ ሼር እያደረጋችሁልን ፋሚሊያችንን እናብዛላለሁ። እስኪከፍት እንግዲህ እንጠብቀዋለን ማለት ነው። በዚህ ቻናል እንግዲህ ስለ ሞባይል ሃርድዌር፣ ሶፍትዌር እንዴት ፓተርኖችን እንደምንከፍት ነው በብዛት የምናየው። እንግዲህ ሰብስክራይብ እያደረጋችሁ እኛ ጋር በመጡ ስልኮች ቁጥር ልክ እንግዲህ ሁሌ እየቀረጽን ወደ እናንተ እንልካለን ማለት ነው። እና ሰብስክራይብ እንላለን ማለት ነው። ፋሚሊያችን እንዲበዛ ተደራሽነታችን ከፍ እንዲል ማለት ነው። እስኪከፍት እንጠብቅና በቃ ይጠቅመዋል ለምትሉ ሰዎች ደግሞ ሼር እያደረጋችሁ ሌላ የምሰራላችሁ የምትፈልጉት ካለ ወይም ፎርማት እንዲደረግ የምትፈልጉት ነገር ካለ ኮሜንት ላይ ጻፉልኝ፣ አያለው፣ አነባለው። በተቻለኝ መጠን ደግሞ መልስ እሰጣለሁ። ኦልሬዲ ከፍቷል። ያው ስታርት እንለዋለን። አግሪ ብለን እንቀጥላለን ማለት ነው። ሁሉንም አግሪ ካለን እንሻያለን። እዚህ ጋር ሴትአፕ ማኑዋሊ ብለን ስኪፕ እንለዋለን። በቃ ኔክስት እንላለን። ከፈለጋችሁ እዚህ ጋር ፓተርን ማስገባት ትችላላችሁ። ካልፈለጋችሁ ማሳለፍ ትችላላችሁ። በኋላ ሴቲንግ ውስጥም ገብታችሁ ማድረግ ስለምትችሉ እዚህ ጋር ወደ ላይ አድርጋችሁ አክሴፕት ትሉታላችሁ። ኔክስት